ድንግልናውን በሐራም ያጣ ሴት ያገባ ወንድ ብዙ ሰዎች ዘንድ መሳቂያ ይሆናል። ብዙ ሰዎች ዝቅ አድርገው እንዳውት ይሆናል ማለት ነው። ከነዛም መካከል አንደኛ ክብረ ንጽህናዋን ድንግልናዋን የወሰደው ወንድና በሱ ዙሪያ ያሉ ሰዎች ማለት ነው። ጓደኞቹ ሊሆኑ ይችላሉ፣ እንዳጠቃላይ በሱ ዙሪያ ያሉ ሰዎች ማለት ነው። ምክንያቱም ያወራቸዋል፣ ስለሚያወራቸው ማለት ነው። በቀላሉ ሳይደክም ምንም ወጪ ሳያወጣ የእሷን ድንግልና በሐራም ወስዷል። ባልተብየው ደግሞ ጥሩ ሚስት አገኘሁ ብሎ ጥብቅ የሆነች ሚስት አገኘሁ ብሎ ማንኛውም ወንድ መቼም ሚስቱ ጥብቅ እንድትሆን ይፈልጋል ማለት ነው። ብዙ ወጪ አውጥቷል። የሰርግ ወጪ፣ አልባሳት፣ ጌጣጌጦች፣ ይህን ሁሉ ነገር ወጪ አፍስሶ ጥሩ ሚስት ያገባ መስሎት በባዶ ለመጣች ሴት ይህን ሁሉ ወጪ ሲያወጣ እነዛ ሰዎች እንድስቁበት ዝቅ አድርገው እንዳውት ይሆናል ማለት ነው። ስለዚህ ክብረ ንጽህናቸውን በሐራም ያጡ ሴቶች ባታገቡ መልካም ነው።